ሰላም እንዴት ናችሁ ዛሬ አንድ ተማሪ አለኝ ሮቢ ትባላለች ምናልባት ከዚህ በፊት ዘምራቱን አላቅም አሁን ግን እኔ ጋር ማይክ ይዛ ልትዘምር ነው ማለት ነው ለመጀመሪያ ጊዜ እኔ ጋር ትዘምራለች እንዴት እንደምትዘምር እናይታለን ከዛ የምታስተካክል ነገር ካላት ካሁኑ እንጀምራለን ማለት አሁን በጀመር ነው ይወፍርብሻል አሪፍ ነው ጌታን የራሱ ማለት እኮ ነው አሁን አይደል መሰለኝ የራሱ አይደለም የራሱ በጣም ወፍራም ነው መሰለኝ ነው እንዴ ምርጥ ባይዘይ የድምጽሽ ከለር ዋው እውነት ከለር ቸናና ኪታ አይነት ነገር በጣም ቆንጆ ነው ከለሩ እሺ አሁን ከንትን እንጀምር አሁን ኦሬዲ አገልግሎት ላይ ስለውሽ አይደል የዘመር ስለሆነ ከማይክ ያይዝ እንጀምርና ከዛ በኋላ የድምጽ ቴክኒኮችን ደግሞ ትንሽ ነገሮችን እናነሳለን ላይክ ከመጀመሪያው ማይካችን ስንይዝ ፕሮፌሽናሊ ማለት ነው መሆን ያለበት እዚህ ጋር ይሄ ብረቱ እንደ ወንፊቱ ነገር ማለት ነው አይያዝም መያዝ የለበትም በእጅ መነካት የለበትም አንድ ድምጽ ማግኔት ነገር ስለሆነ እዚህ ውስጥ ያለው ድምጻችን የሚስበው ማግኔት እዚህ ውስጥ ነው ያለው እና ይሄ ሪኮመንድ አይደረግም በእጅ አይያዝም ስለዚህ ከዚህ በታች ማድረግ አለብን ከዛ ደግሞ ሁለት አይነት ባሪ ያለው መዝሙር ስለሽ ሜሎዲው ማለት ነው ዜማው አንደኛው ሎው ፒች የምንለው ሁለተኛ ደግሞ ሃይ ፒች የምንለው እና አንተ እና ዛሬም ላመስግን እንደገና ዛሬም ላመስግን እንደገና እስኪ አንድ ላይ ዘመረና አይሽ እዚህ ጋር ይዤዋለሁ ድምጼ እዚህ ጋር ነው ያለው ፓወር አለው ማይክ በማስጠጋት ድምጽ ላውድ ከምናደርግ ድምጻችን ላይ ጉልበት መስጠት አለብን የዛኔ የማይክ ዳይናሚክ ይፈጠራል ድምጽ ከፍ ባለ ቁጥር ማይካችን ምን መሆን አለበት ማለት ነው እየራቀ መንቀሳቀስ አለበት ልክ የመዝሙሩ ቅድም ብዬሻለሁ መዝሙር ሁለት አይነት ባህሪ ያለው ብዬሻለሁ አይደል ዜማው ከፍ ይላል ወይ ደግሞ ዝቅ ይላል ሰው ጋር ዝቅ ሲል እየሰማን ማለት ነው ኮንትሮል እያደረገን ዝቅ ሲል እዚህ ጋር ከፍ ሲል ደግሞ እዚህ ጋር ያለ ዝም ብለን አይደለም ራቅ የምናደርገው ሞኒተሮች አሉ አይደል ቻች ውስጥ ፊልታችን ስፒከሮች አሉ እዛ ላይ እየሰማን ቸርነህና ትንሽ ተጋርግና ማይክሽን ወደኔ ወደ ራስሽ ቸርነህ አሁን ማስተጌ ቸርነህና አንተ ናይስ ፍቅር ነህና ሲያምር በጣም ነው የሚያምረው ቸርነህና አባ በጎ ነህና ዛሬም ላመስግን እንደገና ዛሬም ላመስግን እንደገና ነው የሚለው እቀኝልሃለሁ እንደገና ከባህር ይዘልቃል ሲያምር ድምጽሽ እውነት አስኪቢው በጣም መዝመር አለብሽ እኮ ቻርች ምናምን ነገር ብዙም አይደለም የምትዩ ነገር ትዩ ይሄ በጣም ነው የሚያምረው ቀጥይ ከባህር ጉልበት ስጪ ወደ ከባህር ይዘልቃል የፍቅር ጥልቀቱ ከባህር ይዘልቃል የፍቅር ጥልቀቱ ራስህን አሳንሰ ተገኘ በየቤቱ ከባህር
አድርጌ እስኪ ዝም ብለሽ ከባህር ይበልጣል ሞክ ጀስት ትራይ ከባህር ይበልጣል ከባህር ይበልጣል ከባህር ይወላ ኢንጆይ እንድታረጊ ነው መዝሙር። የሆነ መጨናነቅ የለብሽም። ሚውዚክ ሶሎ እንደሚጫወት ሰው ያተች ከሆነ በቃ ሶሎ ሲጫወቱ ጀስት ሪላክስ ነው የሚያደርጉት። የሆነ ፍሌክሲብል ነገር ነው እንጂ መገደብ የለብሽም ድምፅሽን። ይሄን ያህል የተጋነነ ብዙም የሚረብሽ ነገር ሳይሆን አላ በቃ የሆነ ታይም ላይ የተለመደው ነገር ሳይሆን የሆነ ነገር ማስገባት አለብሽ። ሚውዚክ እንትን መሆን አለበት፣ ሰፋ ማለት አለበት ስትዘምሪ። በጣም ናይስ ድምፅ ነው ያለሽ ባይዘው ጌታ ምስክር በጣም